ባለፈው አንድ ጊዜ ከአሜሪካ አንዲት እኛ ቸርች መጣች እና አንዱን እኛ ቤተክርስቲያን ያለ ልጅ ላገባው ነው አለች። እኔ ራሴ እምሰጋውን ልጅ እኔ ራሴ ለህይወቴ የሚያሰጋኝ ለቤተክርስቲያኑ እምሰጋውን ልጅ ላገባው ነው አለች። ታውቂዋለሽ ወይ? እዚህ ማርሲል ነው ማውቀው አለች። ይሄ ነገር አሳድረሽ ብታየው ጥሩ ነው አልኳት። እኔ ራሴ ጌታ ሆይ አትገላግለኝም ወይ ምለው ልጅ እኮ ጌታ ሆይ ወይ የሆነ ዲቪ ድረሰው ወይ ሎተሪ ድረሰው ወይ ቤተሰቡ የሆነ ቦታ የእርሻ መሬት ይስጡትና ጌታ ሆይ እምለው ልጅ ላገባው ነው አለች። እሷ እዚህ በዩቲዩብ እኔን አይታ ምናምን ደስ ብሏት እዛ ቸርች መጣለች። ይሄን ነገር አሳድረሽ ብታየው ጥሩ ነው አልኳት። እንዴት አለች። የሚሆን አይመስለኝም አልኳት። ሄዳ ነገረችው። የሚሆን አይመስለኝም ብሎኛል ብላ ነገረችው። እሳት ለብሶ እሳት ጎርሶ ፌስቡክ ላይ መጣልኛ ሻሎም ብሎ ሻሎም ብሎ ከዛስ በኋላ በቀልክ የወንጌል አርበኛ የወንጌል ጠበቃ ሆኖ የሌለ ያለ ታሪክ በጠቅላላ አመጣና ስድብ ጀመራ። ነገሩ እኮ ሌላ ነው። ታያልኳት እምቢ አለች። አገባችሁ። በስንተኛው ቀን ግራ ጋባት። መጣች እኔ ጋር ምንም ልረዳሽ አልችልም አልኳት። አንዳንድ ሰዎች አሉ የፍቅራቸው ትሩፋት ተጠቃሚ አይደለንም፣ የጠባቸው ገፈት ቀማሽ ያደርጉናል። ሲፋቀሩ አናቅም፣ ሲጣሉ ግን እሳቱን አምጥተው ላያችን ላይ ጥሉታል። አይ እዛው እኔ ኦፊሻሊ ፍቅራችሁን ካላካፈላችሁኝ ጠባችሁን የምቀቀልበት ምንም ምክንያት አሳድራችሁ ማየት ጥሩ ነው። እውነቴን ምንም ጉዳይ ይሁን ከእድሜያችሁ በፊት መሞት ካልፈለጋችሁ የደከማችሁት ነገር በዜሮ እንዳይጣፋ ከፈለጋችሁ ጉዳዩን አሳድራችሁ ይሁት። ምንም አይመጣም። ለምሳሌ የሆነ ግጭት ሲፈጠር አሳድራችሁት ይሄን ጉዳይ በቃ